ሰላም ሰላም ወደ ቻናላችን ቤተሰቦች እንደምን አላችሁ? ዛሬም ተመልሰን ወደ እናንተ መተናል። በዛሬው ፕሮግራማችን ደግሞ እንግዲህ የ20/80 እና የ40/60 የኮንዶሚኒየም ቤቶች በተመለከተ ሰሞኑን ወይዘሮ አዳነች አቤቤ ሲናገሩ ነበር። እስከ 20,000 ቤቶች በቅርቡ እናስተላልፋለን ብለዋል። ከውስጥ ባገኘነው መረጃ እንግዲህ እስከ ግንቦት 13 መረጃዎች ተጣርተው እንደሚተላለፉ እየሰማን ነው። ወደ ሙሉ መረጃ እናልፋለን። ዛሬ ግን የምንነጋገረው ቅድመ ክፍያ ሲሉ በተደጋጋሚ ወይዘሮ አዳነች አቤቤ ተናግረው ነበረ። ህጉ ምን ይላል? ስንት ነበር መቆጠብ የነበረበት? አሁን ላይ ስንት መቆጠብ አለበት የሚለውን ሐሳብ ወደ እናንተ ይዤ መጥቻለሁ። እዚህ ላይ ምናልባት አንድ ወር እየቀረው ቁጠባ አጠናክሩ የሚል ነገር ተናግሯል። ያ ማለት እስካሁን በመጣችሁበት 20% ወይም 40% ቆጥቡ ማለት ሳይሆን በመጀመሪያ 2005 ወይም 1997 የተመዘገበው 2005 ዋጋ ሲወጣለት በዚያ ጊዜ የተመዘገባችሁ ሰዎች ያንን ብር እስካሁን መቆጠብ መቻል ነው እንጂ አስገዳጅ አይደለም። የእሳቸው ጥያቄ ቅድመ ክፍያውን 20% ወይም 40/60 ደግሞ 40% መክፈል ካቃታችሁ ባንክ ሊወስድ ይችላል የሚል አንድምታ ነው እንጂ ያለው 20% ወይም 40% እስካሁን ባለው ጊዜ መክፈል አለባችሁ ማለት አይደለም። ከናንተ የሚጠበቀው እንደሚከተለው ወደ እናንተ መረጃውን ይዤላችሁ መጥቻለሁ። መጀመሪያ ላይ የነበረው መረጃ ምን ይመስላል የሚለውን እንድትከታተሉም በአክብሮት እንጋብዛለን። አብራችሁን ሁኑ። ለቻናላችን አዲስ የሆናችሁ ደግሞ ላይክ ሼር በማድረግ ቤተሰብ እንድትሆኑ እንጋብዛለን። ለሌሎችም ተደራሽ እንዲሆን ሼር እንድታደርጉ እየጋበዝን ወደ ሙሉ መረጃ እንመጣለን። እንግዲህ በአዲሱ ማሻሻያ መሰረት 20/80 እና 40/60 የቅድመ ክፍያ እስከ ግንቦት ወር ምን ይመስላል የሚለውን የቁጠባ መጠን ዝቅተኛውን የቁጠባ መጠን ጀምሮ እያየነው እንመጣለን ማለት ነው። ስለዚህ የመጀመሪያው ገና 2005 ላይ የነበረው መረጃ ምን ይመስላል የሚለውን እንየው። ከዚህ አንፃር በ2005 ላይ ምዝገባ ሲካሄድ ያኔ የወጣው ዋጋ ምን ይመስላል? አሁንስ ምን ያህል ነበር መቆጠብ ያለበት? እስካሁን ቁጠባ ያላቋረጠ ሰው ምን ያህል ነው መቆጠብ ያለበት የሚለውን ወደ እናንተ ለማሳየት መጥቻለሁ። አሪፍ የሚገርም መረጃ ነው። እንደተከታተሉ እንጋብዛለን። አሁንም ወደ መረጃው እናልፋለን። ይሄ ሰነድ ታስታውሳላችሁ 2005 ላይ የ20/80 እና የ40/60 የልማት ፕሮግራም በሚል የክፍያ መረጃ የተቀመጠች መረጃ ነች። ይችን ከኔ ውጭ ሌሎች በዜና የሚሰሩ ልጆች ያው አብዛኞቹ ይችን መረጃ ባለማግኘታቸው የተሳሳተ መረጃዎችን ሲያስተላልፉ አይተናል፣ እያየንም ነበር። የተወሰኑት ግን ይህን መረጃ እውነተኛው ትክክለኛው መረጃ ወይም ውል የገባንበት መረጃ ይሄ ነው። ይሄንን መረጃ መሰረት አድርገን እስካሁን ምን ያህል ነው መቆጠብ ያለብን የሚለውን እንድትረዱ ፈልጋለሁ። ለምሳሌ 40/60 100% በዚያኔ ሲከፍል ስንት ነበር የሚከፍለው? 40% ያኔ ስንት ነበር? ወራዊ ክፍያው ስንት ነበር? እንግዲህ ይሄ አስቡት። ለ10 ዓመት ታስቦ የተያዘ ክፍያ ነበር። 20/80 በነባሩ ማለት በ1997 በአዲሱ ማለት በ2005 ምን ያህል መቆጠብ አለባቸው የሚለው እያንዳንዱ ይሄው እንደምታዩት ሰንጠረዡ ላይ ተቀምጧል። 10/90 በሁለቱ በነባሩ ስቱዲዮ ይባላል፣ በአዲሱ ደግሞ 10/90 የሚባል ነው። ከስቱዲዮ ስንጀምር ስቱዲዮ በነባሩ 151 ብር ነው በየወሩ መቆጠብ ያለበት፣ በአዲሱ ግን 187 ብር መቆጠብ ነበረበት ማለት ነው። እንደምታዩት ነው። በባለ አንድ መኝታ በነባሩ 20/80 274 ነው፣ በአዲሱ 196 ብር ነው። ባለ ሁለት መኝታ በነባሩ 561 ብር ነበር፣ በአዲሱ 401 ብር ነው። ባለ 3 መኝታ በነባሩ 685 ነው፣ በአዲሱ 489 ነው። ባለ 40/60 ላይ ደግሞ በተመለከተ የባለ አንድ መኝታ 1033 ነው፣ ስቱዲዮ እነሱ ጋር ስለሌለ ነው። ባለ 2 መኝታ 1575 ነው፣ ባለ 3 መኝታ 2453 ነው። እነዚህ ቁጥሮች ነባርና አዲስ ተመዝጋቢ ማለት 2005 የተመዘገቡና 1997 የተመዘገቡት እኩል አይቆጥቡም ማለት ነው። አሁን በግንቦት ወር ላይ በሚወጡ እጣዎች ላይ እስካሁን የቆጠቡት በሚለው ሁሉም እኩል አይሆንም ማለት ነው።
ልዩነት አለው ማለት ነው። በዚህ ሂሳብ እያየነው እንሄዳለን ማለት ነው። ስለዚህ የመጀመሪያው ስሌታችን የ20/80 እንግዲህ የቤት ፕሮግራም ምን ይመስል ነበር የሚለውን እያየን እንሄዳለን ማለት ነው። መሰረት እንደምታዩት እንግዲህ 20/80 ስሌቱን በእንግዲህ አሁን 14 ዓመት ሆኖታል። በ14 ዓመት ውስጥ ምን ያህል ነው መቆጠብ ያለበት የሚለውን ስቱዲዮን ስታዩት የመጀመሪያው ነባሩ 151 ብር ነበር በወቅቱ ዋጋ። ቅድም ያሳያችሁ አንዴ አሳይቻችሁ ልመለስ። እዚህ ጋር ቅድም ያሳያችሁን መረጃ አሁን እየተነተን ነው። በምን ያህል መቆጠብ አለብን የሚለውን እናየዋለን። በደንብ እንድትከታተሉን ሁላችሁንም ማሳሰብ እንወዳለን። እዚህ ላይ ስንመጣ ስቱዲዮ ነባርና አዲስ አለ። ባለ 1 መኝታ ነባርና አዲስ አለ። ባለ 2 መኝታ ነባርና አዲስ አለ። ባለ 3 መኝታ ነባርና አዲስ አለ። ይሄ የ20/80 ማለት ነው። ይሄ ስሌት እንግዲህ እንደምታዩት ወራዊ ስቱዲዮ የነባር 151 ነው፣ የአዲሶቹ 187 ነው። በ14 ዓመታት ቅድም ባሳየዋችሁ የክፍያ ስሌት መሰረት እስካሁን እስከ ግንቦት ወር ለሚቆጥብ ሰው ነባሩ ስቱዲዮ 25000 መቆጠብ አለበት። አዲሱ ደግሞ 31416 ብር መቆጠብ አለበት። ሰሞኑን አዳነች አበቤ በተናገረችው መሰረት ወይም በኢትዮጵያ ከኢኮኖሚ ማሻሻያ ከዶላር ጭማሬ ከማቴሪያሎች መጨመር አንፃር በ150% ነው የጨመረው። ይሄ ጭማሬ በዚህ ስሌት መሰረት ግዴታ አይደለም። አሁን ይሄን እንድትቆጥቡ አያስገድድም ህጉ። ግን ወይዘሮ አዳነች እንዳሉት እንደው እስካሁን ጥሩ ቆጥቧል ወይም ማሻሻያ አድርጓል የሚባል ቆጣቢ ስቱዲዮ ላይ ነባር ከሆነ 76104 ብር መቆጠብ አለበት። አዲስ ከሆነ 94248 ብር መቆጠብ አለበት ማለት ነው። ይሄ ራሱ ላይ እየጨመረ የሄደ ቆጣቢ ከሆነ ነው። ባለ 1 መኝታ ላይ እንምጣ። ነባሩ 274 ብር ነው። አዲሱ 196 ብር ነው። በወቅቱ በነበረው 2005 ላይ በወጣለት የክፍያ ስታንዳርድ መሰረት ለነባሩ 46032 ብር ነው ለ14 ዓመት መቆጠብ ያለበት። አዲሱ ደግሞ 32928 ብር ነው። እነዚህ ወይዘሮ አዳነች አበቤ በተናገሩት መሰረት ከኢኮኖሚ ማሻሻያው አንዳንድ ጭማሪዎች የማቴሪያል አዲሱ ዋጋ እንግዲህ ኮንዶሚኒየም በዚያኔ 1000 ብር አይሞላም ነበር በካሬ። አሁን እስከ 39000 ብር በካሬ ወጥቶለታል ማለት ነው። በዛ መሰረት አሁን ላይ መቆጠብ የነበረባቸው ወይም መቆጠብ አለባችሁ ተብሎ የሚገመተው ለነባር 138000 አካባቢ ነው። ለአዲሱ 98000 መቆጠብ አለበት። ይሄ ግዴታ አይደለም። በነገራችን ላይ ይሄኛው ግዴታ አይደለም፣ አስገዳጅ እንዳልሆነ ልታውቁት ይገባል። ግን ማቴሪያል ስለጨመረ ከዚህ በፊት እንግዲህ 14ኛው የቤቶች ማስተላለፍ ሲተላለፍ ከ7000 እስከ 11000 በካሬ የነበረ ዋጋ አሁን እስከ 39000 ስለደረሰ 3 እጥፍ ነው ያደገው። ከዚህ አንፃር እንድታዩት ነው። ሌላው ባለ 2 መኝታ ነባር በወር 561 ነበረ። አዲሶቹ 401 ብር ነው በወቅቱ ዋጋ የነበረው። እነዚህ እስካሁን ከቆጠቡ ሳያቋርጡ 94248 ብር መቆጠብ አለባቸው። አዲሶቹ ደግሞ 67368 ብር መቆጠብ አለባቸው። ይሄ ግዴታቸው ነው። እጣ ውስጥ ለመግባት ይሄን ብር መቆጠብ አለባቸው። እነዚህ ሰዎች የኑሮው የማቴሪያሉንና የኢኮኖሚ ማሻሻያውን ታሳቢ አድርገው ጨምረው ከሆነ አሁን ላይ ሊደርሱ የሚጠበቀው ነባሮቹ 282744 ነው። እንግዲህ እንዳልኳችሁ በ150% ጨምሯል ማለት ነው። ዋጋው በ150 ወይም 3 እጥፍ ጨምሮ አዲሶቹ 202104 ብር ከደረሱ ወይዘሮ አዳነች አበቤ ያሉት ቁጠባ ትክክለኛውን ቦታ ይዟል ማለት ነው። ለቅድመ ክፍያም አስተማማኝ ቦታ ላይ አላችሁ ማለት ነው። ሌላው ባለ 3 መኝታ ነው። ባለ 3 መኝታ ቅድም ከዋናው ሰነዱን እንዳሳየዋችሁ ነባር 685 ነው። አዲስ 489 ብር ነው። ይሄ እስካሁን ከቆጠባችሁ በ14 ዓመታት ውስጥ ከቆጠባችሁ 115000 ብር የነባር መቆጠብ አለባችሁ። ለአዲሶቹ ደግሞ 82000 ብር መቆጠብ አለባችሁ። ይሄ ግዴታችሁ ነው። ግን በአዲሱ ዋጋ መሰረት ክፍያችሁን ቁጠባችሁን እየጨመራችሁ ሂዱ በተባላችሁት መሰረት
ባለ 3 መኝታ ነባሩ ስንት ነበር መቆጠብ ያለበት? 345240 ብር ነው። አዲሶቹ ደግሞ 246456 ብር መቆጠብ አለባችሁ ማለት ነው። እንደምታዩት እንግዲህ ይሄኛው ቁጠባ ግዴታ ነው። እስካሁን መቆጠብ የነበረባችሁ ነው። ይሄኛው ቁጠባ ግን ሪኮመንድ የሚደረገው ወይም ብታሻሽሉ ቀድማችሁ ክፍያ ብትጨምሩ የቅድመ ክፍያ አያስቸግራችሁም፣ ባንክም ቤታችሁን ልውሰድባችሁ አይልም የሚል እንግዲህ የከንቲባዋ ኮሜንት እዚህ ጋር ነው። ግን ፖይንቱ የዚህ ሐሳብ ትክክለኛ ሐሳብ አሁን ላይ 1 ወር የቀረው የቁጠባ ሂደት ይሄንን ባንዴ ማሟላት ይቻላል ወይ ነው። ስለዚህ እኔ የምመክረው ይሄንን ግዴታ የሆነውን ነገር መቆጠብ አለባችሁ። እስካሁን ባለን እጣ ውስጥ ለመግባት ይሄንን ግዴታ ነው። ይሄኛው ካላችሁ ደግሞ ሞር አድቫንቴጅ አላችሁ ማለት ነው። ለምኑ 40%ን ሳትጨናነቁ ለመክፈል ጥሩ አማራጭ ይሆናል ማለት ነው። ወደ ሌላው መረጃ እንሂድ። ይሄ እንግዲህ 20/80 ነው። 40/60 ምን ይላል ነው የሚለው። እንግዲህ 40/60 በተመሳሳይ ነው ስሌቱ። በ40/60 እንግዲህ ነባርና አዲስ የሚባል የለውም። አዲስ ናቸው ሁሉም። አዲስ ማለት 2005 ዓመተ ምህረት የነባሮቹ ሪቫይዝ ተደርጎ የአዲሶቹ ደግሞ አዲስ ምዝገባ ሲካሄድ የነበረው ነው። ባለ 1 መኝታ ምናልባት 40/60 ላይ ስቱዲዮ የሚባል የለም። የቤቶች ልማት ሞዳሊቲ ላይ ስቱዲዮ የላቸውም። ባለ 1 መኝታ የወቅቱ ዋጋ 1033 ብር ነበር። ይሄ እስካሁን ተከታታይ ሳያቋርጥ የቆጠበ ወይም የቆጠበች የቤት ባለድል 173544 መቆጠብ አለበት ወይም መቆጠብ አለባት። ባለ 2 መኝታ በወቅቱ ዋጋ 1575 በየወሩ መቆጠብ አለበት ነው። እስካሁን በ14 ዓመት ቆጥበው ከሆነ 264600 ብር ይቆጥባሉ ማለት ነው። ባለ 3 መኝታ 2400 ነበር በወቅቱ በወሩ መቆጠብ ያለባቸው። እስካሁን ስንት መቆጠብ አለባቸው? 412104። ይሄ ግዴታ ነው። እስካሁን በነበረን ጊዜ በ14 ዓመታት ውስጥ የነበረውን ዋጋ በየወሩ ሳያቋርጡ የቆጠቡ ሰዎች ይሄ የቁጠባ መጠን ነው የሚኖራቸው። በተሻሻለ ዋጋ ወይም 3 እጥፍ አካባቢ በጨመረው ዋጋ ስሌት ስታሰሉት ደግሞ መጀመሪያ አካባቢ 1033 በየወሩ ይከፍል የነበረ ሰው እስካሁን 3 እጥፍ ከፍሎ ከሆነ 523632 ሊኖረው ይገባል ነው። ይሄ ምክረ ሐሳብ ነው፣ ግዴታ አይደለም። ወይዘሮ አዳነች አቤቤ እንደተናገሩት እሳቸው እንግዲህ በመጨረሻው ወር መተው እንደዚህ ማድረግ አለባችሁ ምናምን ብለዋል። ማድረግ ይቻላል ወይ? የሚቻል አይመስለኝም። ስለዚህ የግዴታውን ከከፈሉ ይሄኛውን ለ40% ለማሟላት ተጨማሪ ክፍያዎችን መጨመር አለባቸው የሚል አስተያየት ነው የሰጡት። ባለ 2 መኝታው ላይ እንዳልኳችሁ መደበኛው 264600 ነው። በአዲሱ በተሻለው ወይም በአዲሱ የቤት ስሌት ወደ 42000 ነው በካሬ የ40/60። አሁን ሊጨምርም እጣው ሲመጣ ሊጨምርም ሊቀንስም ይችላል። 793800 ብር ነው። ባለ 3 መኝታ እንዳልኳችሁ በግዴታ በ14 ዓመቱ ላይ 412104 ነው። በተሻሻለው ወይም በአንድ ካሬ እስከ 42000 ብር ዋጋ በወጣለት የ40/60 ቤት ግን እስካሁን መቆጠብ ያለባቸው 1.2 ሚሊዮን አካባቢ መሆን ነበረበት ነው። ይሄ ዋጋ ቀድሞ ስላልተነገረ አሁን ላይ እንደ ግዴታ ሊሆን አይችልም። ግዴታም ሊባል አይችልም። ምክንያቱም ግዴታ ሰው ውል የገባበት በመጀመሪያው በ2005 ዋጋ ባለ 1 መኝታ በየወሩ 1033፣ ባለ 2 መኝታ 1575፣ ባለ 3 መኝታ 2433 ነው 53። የዚህ የ14 ዓመት ብዜት ነው ይሄ። ስለዚህ ይሄኛው በአዲሱ ዋጋ ወይም የቅድመ ክፍያ ዋጋ እየጨመረ ስለሚሄድ በኋላ አሳያችኋለሁ። ይሄን ቢቆጥቡ የተሻለ ነው የሚል ምክረ ሐሳብ ነው እንግዲህ ከተማ አስተዳደሩ የተናገረው ሰሞኑን በጉባኤያቸው ሲናገሩ እንደነበረው ከንቲባዋ። እንግዲህ ቅድም እንደነገርኳችሁ የ20/80 የቤት ፕሮግራም አሁን ላይ ባለው አማካይ እስከ 39000 ብር ነው በካሬ። ይሄ እንዳልኳችሁ ከዚህ በፊት ለልማት ተነሺዎች፣ ለኮሪደር ልማት፣
ለሌሎች በአንዳንድ ልዩ ኬዞች ለፓርላማ አባላት፣ ለታዋቂ ሰዎች ማለት ዝና ያላቸው ግን አቅም የሌላቸው ሰዎች ቤት ሲሰጣቸው ኮንዶሚኒየም ሲሰጣቸው በዚህ ዋጋ በአዲስ ዋጋ ወጥቶ የተሰጣቸው ነው። ይሄ አሁን ዕጣ ላይ ሊቀንስም ይችላል ሊጨምርም ይችላል። የቤቱ የኮስት ወይም ዋጋ ነው የሚወስነው። የዚህ 20% እንግዲህ ቅድሚያ ክፍያ መሆኑን ታውቃላችሁ። 80% ደግሞ በባንክ የሚሸፈን በብድር የሚሰጥ ብር ነው ማለት ነው። ሂሳቡን እንስራው። ቅድም እንደነገርኳችሁ እንግዲህ የቅድመ ክፍያውን ስሌት ነግሬያችኋለሁ። ያ ማለት እስካሁን ብትቆጥቡ ቅድመ ክፍያው ላይ የተጠጋጋ ብር እንደሚሆን አሁን ከዚህ ስሌት ማስላት ትችላላችሁ። ለምሳሌ ስቱዲዮ 25 ካሬ ቢሆን አሁን ይሄንን እርግጠኛ ሁሉም ካሬ እኩል አይደለም። አንድ የቻናላችን ተከታታዮች ግንዛቤ እንድትይዙ የምንፈልገው ስቱዲዮ ከ25 እስከ 30 ካሬ ነው። ባለ አንድ መኝታ ከ45 እስከ 54 ካሬ አለ። ባለ ሁለት መኝታ ከ65 እስከ 75 ካሬ አለ። ባለ 3 መኝታ ከ85 እስከ 105 ካሬ አለ። ይሄ ካሬውን ያመጣሁት ለማባዣ ነው። የእናንተ ካሬ እዚህ ቦታ ላይ ቢሆን ስንት የቤታችሁ ዋጋ በአዲሱ ስሌት መሰረት ስንት ይሆናል የሚለውን ስሌት ለማስላት እንጂ ሁሉም ካሬ ስቱዲዮ 25 ነው። ባለ አንድ መኝታ 45 ካሬ ብቻ ነው። ባለ ሁለት መኝታ 65 ካሬ ብቻ ነው። ባለ 3 መኝታ 100 ካሬ ብቻ ነው ማለት አይደለም። ይለያያል። ከሳይት ሳይት የካሬው መጠን ባለ አንድ መኝታ፣ ባለ ሁለት መኝታ፣ ባለ 3 መኝታ የሚኖረው የካሬ መጠን ስለሚለያይ ከዚያ እንድትረዱኝ ነው። በዚህ ስሌት መሰረት ስቱዲዮ የሚባለው 25 ካሬ ቢሆን ጠቅላላ ዋጋው 975 ሺህ ብር ነው። እንግዲህ ቅድም ስሌቷን አይታችኋል። እንደው ልመልሳችሁ። የዚህ 20% 195 ብር ቅድመ ክፍያ መክፈል አለባችሁ ነው ለ25 ካሬ። ልመልሳችሁ። እስካሁን ጥሩ ቆጠባችሁ ከተባለ ስንት መቆጠብ ነበረባችሁ ነው ስቱዲዮ? ልመልሳችሁ። አያችሁ፣ በተሻሻለ ዋጋ ጥሩ ቆጠባችሁ ማለት ስቱዲዮ ለነባሩ 76000 ለአዲሱ 94000። ይሄ ብር አሁን ስታዩ እየተመለሳችሁ ብታዩ ጥሩ ነው ብያለሁ። ይሄ ብር ከዚህኛው ስሌት ጋር ይቀራረባል። አያችሁ፣ አሁን ስቱዲዮ ላይ 94000 ብር በተሻሻለው መቆጠብ የቻለ ሰው 195000 ብር ቅድመ ክፍያ ለመክፈል አይከብደውም ማለት ነው። ባለ አንድ መኝታ 45 ካሬ ቢደርሳችሁ 1.7 ሚሊዮን ነው ጠቅላላ ዋጋው። የዚህ ቅድመ ክፍያ 351 ሺህ ብር ነው። ተመልሰን እንየው። ባለ አንድ መኝታ አሁን ስንት ነበር መቆጠብ የነበረባችሁ ማለት ነው? አያችሁ፣ ባለ አንድ መኝታ ለነባሩ 138000 ለአዲሱ 98000 ተቀራረባችሁ ማለት ነው። 351 ሺህ ማለት ኦልሞስት ግማሹን የቅድመ ክፍያችሁን ደረሳችሁ ማለት ነው። ለዚያ ነው ቅድመ ክፍያ ላይ እንዳይከብዳችሁ የሚል ነው እኔ የተረዳሁት የከንቲባዋን መግለጫ። ከዚህ አንፃር ነው እናንተ መረዳት ያለባችሁ እንጂ አስገዳጅ ነው ማለት አይደለም። ባለ ሁለት መኝታ 65 ካሬ ቢደርሳችሁ ነው 75 ሊደርሳችሁ ይችላል፣ 70 ሊደርሳችሁ ይችላል። ቢደርሳችሁ 2.5 ሚሊዮን ነው በአዲሱ ዋጋ። በአዲሱ ዋጋ ማለት ምን ማለት ነው? ቅድም እንደተናገርኩት አሁን በኮሪደር ልማት በተለያየ ድል የተሰጣቸው ሰዎች አሁን ላይ በአዲሱ በተሻለው ዋጋ እየከፈሉት ያለው የቤት ዋጋ ነው። ከሳይት ከቤት ጥራት አንፃር ዋጋው ሊለያይ ይችላል። ፐርፌክት 39 ሺህ ብቻ ነው ማለት አይደለም። 30 ሺህም አለ፣ 38 ሺህም አለ። ግን እኔ ለስሌት ከፍተኛውን ዋጋ ነው ያዝኩት። ምክንያቱም ከጊዜ ዋጋ እየጨመረ ስለመጣ ይሄ ሰው ቅድመ ክፍያ የሚከፍለው ወይም እቺ ሴት ቅድመ ክፍያ የምትከፍለው 507 ሺህ ብር ነው። ባለ ሁለት መኝታ ይደረሳል። ስንት ካሬ ይደረሳል? 65 ካሬ ይደረሳል። ባለ 3 መኝታ የደረሰው 100 ካሬ ቢሆን 3.9 ሚሊዮን ነው የሚሆነው። የዚህ ቅድመ ክፍያ 780 ሺህ ነው። ይሄ እንግዲህ ትናንት ላይ በወጣው ዋጋ ወይም ለልማት ተነሽ ለኮሪደር ልማት ለአንዳንድ ግለሰቦች በከተማ አስተዳደሩ በኩል ቤት ሲሰጣቸው
የሚከፍሉት አዲስ የወጣው ዋጋ ነው። ስለዚህ በዚህ ስሌት መሰረት ቅድመ ክፍያችሁን በደንብ አሁን የቆጠባችሁ የተሻለ ከቆጠባችሁ ለቅድመ ክፍያችሁ በደንብ ያግዛችኋል ማለት ነው። የ40 በ60 ይታወቃል። 40% ቅድመ ክፍያ መከፈል አለበት። 60% ደግሞ በባንክ የሚሸፈን እንደሆነ ታውቃላችሁ ብዬ አስባለሁ። ባለ አንድ መኝታ እንግዲህ እዚህ ላይ ደግሞ 55 ካሬ እስከ 65 እስከ 70 ካሬ ሊደርስ ይችላል። እኔ 55ን ወሰድኩት ዝቅተኛው 55 ካሬ። በዚህ ዋጋ መሰረት በካሬ እንግዲህ ስንት ሆኖ ማለት ነው? ከላይ እንደምታዩት 42000 ብር። ይሄ አሁን ላይ ለተዋዋሉት ሰዎች፣ ለልማት ተነሾች፣ ለኮሪደር ልማት ተነሾች፣ ለአንዳንድ ለሀገር አበርክቶ ያደረጉ ሰዎች እንደ ዕጣ ተወስኖላቸው በከተማ አስተዳደሩ ከተሰጣቸው በኋላ እንደማንኛውም ኮንዶሚኒየም ቤት ዕጣ እንደደረሰው ሰው ክፍያ ሲከፍሉ በ42000 ብር የሚከፍሉ አሉ፣ በ38000 ብርም የሚከፍሉ አሉ። አደው ከፍተኛውን ዋጋ ነው የወሰድኩት። ስለዚህ ባለ አንድ መኝታ 55 ካሬ 2.3 ሚሊዮን ነው ጠቅላላ ዋጋው የሚሆነው። የማን የ40 በ60 ቤት የቤቱ ስታንዳርድ ስለለየት ትንሽ ጥራቱ ስለሚጨምር ይሄ ሰው ወይም እቺ ሴት ቅድመ ክፍያ መክፈል ያለባት 924000 ብር ነው። ቅድም ብያችኋለሁ። እስካሁን መቆጠብ ያለባችሁ ገፋ አድርጋችሁ ቆጥባችሁ ከሆነ ለቅድመ ክፍያችሁ ይጠቅማል ማለት ነው። ላሳያችሁ አንዴ። ለምሳሌ ባለ አንድ መኝታ ኖርማል መቆጠብ ያለባችሁ 173544 ነው። በተሻሻለ ዋጋው ግን ጥሩ ቆጠባችሁ ቢባል 523000 የቆጠበ ሰው አስባችሁታል? እዚህ ጋር ከምናገኘው ከ924000 ግማሽ ኦልሞስት ከግማሽ በላይ ቆጥባችኋል ማለት ነው። ቅድመ ክፍያ በቀላሉ ቅድመ ክፍያችሁን መክፈል ትችላላችሁ ለማለት ያህል ነው። ባለ ሁለት መኝታ 75 ካሬ ትንሹን ብንወስደው እስከ 90 ካሬ ሊደርስ ይችላል። 3.1 ሚሊዮን አካባቢ ነው። 1.2 ሚሊዮን አካባቢ ቅድመ ክፍያ ይጠበቅበታል ማለት ነው ይሄ ሰው ወይም እቺ ሴት። ባለ 3 መኝታ የደረሰው ሰው 105 ካሬ እስከ 125 ካሬ ነው። እስከ 125 ካሬ ትንሹን ነው እየወሰድኩ ያለው። 105 ካሬ ያደረሰው ሰው 4.4 ሚሊዮን ነው ጠቅላላ ዋጋው። 1.7 ሚሊዮን ብር ቅድመ ክፍያ ይከፍላል ማለት ነው። ለነዚህ ክፍያዎች ይሄ እንግዲህ ሊሻሻልም ይችላል። ልብ እንድትሉ የምፈልገው ይሄ ዋጋ አሁን ላይ እየተሸጠበት ያለው የከተማ አስተዳደሩ የቤቶች ልማት ዋጋ ነው። ቀጣይ ግንቦት ላይ ዕጣ በሚወጣበት ጊዜ የዋጋ ማሻሻያ ሊደረግ ይችላል። ይሄው ዋጋ ሊቀጥል ይችላል። አይ ድጎማ እናድርግ ብሎ ከተማ አስተዳደሩ ከዚህም በታች ሊቀንስ ይችላል። እሱ ላይ እርግጠኛ መሆን አንችልም፣ ግን አሁን ባለው ነው እያሰላን ያለነው። ስለዚህ ይሄንን በደንብ ልታጤኑትና አሁንም ገንዘብ ላላችሁ ወይም የዕጣው ሊደርሳችሁ ስለሚችል መቆጠባችሁን አሁንም ቢሆን ባለችው በቀሪ ጊዜ መቆጠብ እንዳለባችሁ እንዲሁ ለግንዛቤ እንዲሆን ነው። እንግዲህ ሁላችሁም ታውቁታላችሁ። ብዙ እዚህ ላይ ማውራት አልፈልግም። ዕጣ ውስጥ ለመግባት እንግዲህ ምን መደረግ አለበት፣ ምንድነው ማሟላት ያለብን የሚለውን እስካሁን መቆጠብ ያለባችሁን መጠን ዕጣ ውስጥ ለመግባት ዝቅተኛ የቁጠባ መጠን ቅድም እንዳልኳችሁ እንደየቤቱ አይነትና እንደቆጠቡት አመቱ ቢለያይም ለምሳሌ ነባሮቹና አዲሶቹ በየወሩ የሚቆጥቡት መጠን ይለያያል። ስለዚህ በአዲሱ ቅድም በነገርኳችሁ መመሪያ መሰረት መቆጠብ ዝቅተኛውን ክፍያ ቢያንስ መቆጠብ መቻል እንደ ግዴታ ነው የሚቆጠረው። ለምሳሌ ለ20/80 ተመዝጋቢዎች ቢያንስ የቅድመ ክፍያውን 20% ማጠናቀቅ ተገቢ ነው ተብሎ ይታሰባል። ለምሳሌ ባለ ሁለት መኝታ ቤት ቅድም ያልኳችሁ ነው። ዕጣ ውስጥ ለመግባት በሂሳብ ውስጥ ቢያንስ 507 ብር ቢኖርዎት ተረጋግተው የመጀመሪያ ቤቶን ቁልፍ ለመረከብ ጥሩ አጋጣሚ ወይም ጥሩ እድል ይሆናል ማለት ነው እንጂ አሁን ላይ 507000 መቆጠብ አለበት ማለት አይደለም። 40% ቅድም እንደነገርኳችሁ ባለ ሁለት መኝታ 1.2 ሚሊዮን አካባቢ ቢኖረው አካውንቱ ላይ ቅድመ ክፍያውን ዘጋ ማለት ነው። ቤቱን በቀላሉ አገኘ ማለት ነው። እንደ ማሳሰቢያ ግን የምንናገረው 40 በ60 100% የቆጠቡት ከዚህ በፊት አጨቃጭቋል ቅድሚያ እንደሚያገኙ ተነግሮ ነበር። ይሄ ግን ብዙዎችን ያጨቃጨቀ
ክስ ድረስ የተሄደበት ጉዳይ ስለሆነ አሁን አትሊስት 40% ላይ ተዘጋጅተው ከፍለው የደረሱ ሰዎች የጣው ተካፋይ የመሆን እድላቸው ከፍተኛ መሆኑን እንድትረዱን ለመጠቆም ያህል ነው። ይሄንን ቅድም የነገርኳችሁ ነው። 20/80 ፕሮግራም ከ25 ካሬ ስቱዲዮ ጀምሮ እስከ 100 ካሬ ባለ 3 መኝታ ነው ያለው። 40/60 ከ55 ካሬ እስከ 105 ካሬ ከ105ም ሊበልጥ ይችላል መሆኑን ለማስታወስ ነው። እንግዲህ 40/60 የት አካባቢ ናቸው ያሉት እንደ ጠቆማ ነው። መረጃዎችን አሁንም ተጨማሪ መረጃዎች ያስፈልጋሉ። እነዚህ በአብዛኛው መሃል ከተማ ነው ያሉት። በተለይ ካሳንቺስ 4 ኪሎ አካባቢ፣ ግንፍሌ አካባቢ 4 ኪሎ ማለት ግንፍሌ፣ 7 ደረጃ እዚህ አካባቢ ያሉት ፕሮግራሞች አብዛኞቹ የ40/60 ፕሮግራሞች ናቸው። ስለዚህ ብዙ ቤቶች አሉ ማለት አይቻልም፣ ግን ባለን መረጃ እዚህ አካባቢ ያሉ ቤቶች መረጃውን በቀጣይ ያሳያችኋለሁ። የ40/60 ቤቶች ናቸው። እንግዲህ ይተላለፋሉ አይተላለፉም ወደፊት የምናየው ይሆናል። የቤቶች አፈጻጸም ደረጃ ምን ይመስላል ነው። አብዛኞቹ እንግዲህ ከ90% በላይ ለርክክብ የተቃረቡ ቤቶች እንደ አራብሳ ሳይት 1 የሚባሉ አሉ። ኦልሞስት መንገድ፣ ውሃ፣ መብራት እያለቀ ያለ ከ75 እስከ 90 ደግሞ በመጠናቀቅ ላይ ያሉ እንደነ ገርጂ፣ እንደነ ገላንጉራ፣ እንደነ ቱሊ ድምቱ ያሉ ሳይቶች፣ እንደነ ወርቁ ሰፈር ያሉ ሳይቶች ደግሞ ከ75 እስከ 90% እየተጠናቀቁ ያሉ ሳይቶች መኖራቸውን እንዲሁ ለመንገር ያለው ከ50 እስከ 75% ላይ ናቸው ያሉት። እነዚህ በብዛት ግንፍሌ፣ 7 ደረጃ አካባቢ ይሄ ካሳንቺስ አካባቢ ያሉት እንግዲህ ከተማ አስተዳደሩ እንዳዘጋጀው በ7/24 የስራ ባህል እየሰሩ ነው ያሉት። ቴክኖሎጂ ይጠቀማሉ። የ40/60 ቤቶች ናቸው በአብዛኛው በዚህ ደረጃ ይገኛሉ። እንደው ጠቅለል አድርገን ስናቀርበው ማለት ነው። በሳይት ደረጃ የተወሰኑትን ለማሳየት ያህል ወደ 18 ሳይቶች ናቸው። ግን እኛ ሞር የተጀመሩትን አሁን መሰረት ድንጋይ የተጣላባቸውን ሳይሆን በአብዛኛው የተጀመሩትን ሳይቶች ስናያቸው ቱሉ ኤጀርሳ የሚባለው ወደ ንፋስ ስልክ አካባቢ የሚገኝ ነው። በጣም ትልቅ ሳይት የሚባለው ነው። ወደ 9200 አካባቢ ቤቶች ከ200 አካባቢ ህንፃዎች ይኖሩበታል ተብሎ የታሰበ ነው። አሁን እየተሰራ ነው ማለት አይደለም። ሁሉም እየተሰራ አይደለም። ከ70 እስከ 75% አፈጻጸም ያለው ነው። ገላንጉራ ወደ 206 ቤቶች የተጀመሩበት ነው። በአጠቃላይ ግን 206 አይደለም፣ ከ450 ቤቶች በላይ የሚሰሩበት ነው። ገላንጉራ ከ25000 ቤቶች በላይ እቅድ የተያዘበት ነው። አሁን ላይ ግን እስከ 12560 ቤቶች እየተገነቡ ያለበት ነው። እየተሰሩ ያሉት ግን ከ85 እስከ 90% ጥሩ አፈጻጸም ያላቸው። ወርቁ ሰፈር እስከ 107 ህንፃዎች ይገኛሉ። እስከ 3000 ቤቶች አካባቢ ከ75 እስከ 80% ናቸው። ገርጂ ሳይት አካባቢ 7 ህንፃዎች አካባቢ ናቸው። እስከ 1500 ይደርሳሉ። እነሱም ጥሩ አፈጻጸም ያላቸው ከ85 እስከ 92 ናቸው። አራብሳ ወደ 6 ሳይቶች ናቸው ያሉት። አራብሳ 1፣ አራብሳ 2፣ አራብሳ 3፣ አራብሳ 4፣ አራብሳ 5፣ አራብሳ 6 የሚባሉ ወደ 46 ቤቶች አካባቢ እየተሰሩ ያሉትን ነው እንግዲህ የምንነግራችሁ። ወደ 3700 ከዚህም በላይ ሊሆን ይችላል። በነገራችን ላይ ኦልሞስት ጥሩ አፈጻጸም ያላቸው ነው እየነገርኳችሁ ያለው። ከ92 እስከ 95% አካባቢ ይኖራሉ። ቱሊ ድምቱ 11 ቤቶች ናቸው፣ 11 ህንፃዎች ናቸው። ወደ 2357 ቤቶች አካባቢ ናቸው። ከ80 እስከ 85። በነገራችን ላይ የህንፃዎች ብዛትና የቤቶች ብዛት አንዳንዴ የሚለያየው ህንፃዎቹ G+12፣ G+14፣ G+15 መሆንና G+4 ስለሚለያዩ G+4 ሲሆን ህንፃው ይበዛል፣ የቤቶች ቁጥር ግን ያንሳል። G+15 ደግሞ ህንፃዎቹ ትንሽ ቢመስሉም ቤቶች ግን ብዙ ናቸው። ምክንያቱም ህንፃው G+15 አለ። ለምሳሌ እንደነ ገርጂ ሳይት ያሉት አብዛኞቹ ግን ደግሞ G+13 እና 12 አካባቢ ናቸው ያሉት። ስለዚህ ትላልቅ ህንፃዎች ስለሆኑ ቤቱ በዚህ ልክ ነው ማለት ነው። ግንፍሌ አካባቢ ወደ 5 ህንፃዎች አሉ። 7 ደረጃ ወደ 6፣ ልደታና ጎፋ አካባቢ ወደ 15 በአጠቃላይ አሉ። የነዚህም አፈጻጸም እንደሚከተለው እንደምታዩት ነው። አፍንጮ በር አካባቢ፣ ካሳንቺስ አካባቢ የተወሰኑ ቤቶች አሉ። አሁንም እዚያ ካሳንቺስ በተለይ በጣም በከተማ አስተዳደሩ አይደለም ካሳንቺስ የሚሰራው በሪል ስቴቶች ነው። ከነዚህ አንፃር 30% እንግዲህ ለከተማ አስተዳደሩ ይሰጣል ተብሎ ነው የሚጠበቀው። ይሄ 30/70 የሚለው የአሰራር ሞዳሊቲ ነው። በዚያ መሰረት የተሻለ ቤት ይገኝ ይችላል። ይሄ ማለት በዚህ ዓመት ሁሉም ይጠናቀቃል ማለት አይደለም። እስካሁን ቅድም እንደነገርኳችሁ እስከ 25000 ቤቶች
እየተጠናቀቁ ያሉ ናቸው ተብሎ ይገመታል። እጣም በቅርቡ ይወጣባቸዋል ተብሎ የሚገመቱት እነዚህ ናቸው። አብዛኞቹ ግን ለፊኒሺንግ የደረሱ ናቸው። ወደሚቀጥለው ዓመት የሚሸጋገሩ እንደሆነ ይገመታል። እርግጠኛ ግን ሆኜ መረጃ ማግኘት አልቻልኩም እዚህ አካባቢ። ውድ የቻናላችን ቤተሰቦች እንግዲህ የዕለቱ ፕሮግራማችን በቤቶች ላይ ብቻ ያተኮረ መረጃ ይህንን ይመስል ነበረ። ስለነበረ መረጃ ስለተከታተላችሁን መረጃ ስለሰጡን አካላት ደግሞ በጣም እናመሰግናለን። ለሚኖራችሁ ሐሳብ አስተያየት ኮሜንት ላይ አስቀምጡልን። ለዛሬው የነበረን ፕሮግራም ይህን ይመስል ነበር። መልካም ጊዜ